ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። የአማራና የትግራይ ተወላጆች በአዲስ አበባ በቦሌ ኤርፖርት የሚያደርጉት ጉዞ ላይ ጥብቅ ቁጥጥር እንዲደረግ መታዘዙ ተነገረ። ቁጥጥሩ የዕድሜ ገደብም ተቀምጦለታል ተብሏል። ዝርዝሩን ወደ እናንተ እናደርሳለን። ህወሓት የኢትዮጵያ መንግስት ውሳኔ በአማራና በትግራይ ህዝቦች መካከል ግጭትን ለመቀስቀስ የተዘጋጀ ሴራ ነው ሲል ገለጸ። ሌላ የጄኖሳይድ አዋጅ ነው ያለው ድርጅቱ የማይታለፉ ቀይ መስመሮች ያላቸውን ጉዳዮችም አቅርቧል። ታደምጡታላችሁ። ይህ በእንዲህ እንዳለ አቶ ጀዋር መሐመድ ከአዲስ አበባ የወጡት መግለጫቸው ምንጫቸው አንድ ሴራውም የታወቀ ነውም ብለዋል። ከተለያዩ አካላት በኩል የሚሰጡ መግለጫዎች ግን አሁንም ቀጥለዋል። ይህንንም ትሰማላችሁ። ብልጽግና በምርጫው ይወዳደረኛል ያለውን እጩ ንብረቶች ማቃጠሉና ግለሰቡን ማሰሩ ተነገረ። ፓርቲው በእጩዎቹ ላይ በተለያዩ ስፍራዎች በካድሬዎች የህይወት ጭምር ማስፈራሪያና ዛቻ ቀጥሏል ተብሏል። ዝርዝር ዘገባለን እናሰማችኋለን። የተወደዳችሁ የቱዴይ መረጃ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ህወሓት የኢትዮጵያ መንግስት ውሳኔ በአማራና ትግራይ ህዝቦች መካከል ግጭትን ለመቀስቀስ የተዘጋጀ ሴራ ነው ሲል ገለጸ። ሌላ የጄኖሳይድ አዋጅ ነው የሚለው ድርጅቱ የማይታለፉ ቀይ መስመሮች ያላቸውን ጉዳዮችንም አቅርቧል። ትላንት ከአዲስ አበባ የተሰጠውና በአማራና በትግራይ ክልላዊ መንግስታት መካከል አከራካሪ ናቸው ብሎ የኦህዴድ ብልጽግና በሚገልጻቸው ቦታዎች ላይ ዘንድሮ የሚካሄደው ምርጫ ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የሚያትተው መግለጫን ተከትሎ ምላሾች የተሰጡ ናቸው። ህወሓትም በጉዳዩ ላይ ምላሽ ከሰጡት ውስጥ ሆኗል። የኢትዮጵያ መንግስት ሁሉንም የሰላም አማራጮችን በመዝጋት የትግራይ ህዝብን የሰላም ፍላጎት ጥረትና ትዕግስትን በሌላ ትርጉም በመተርጎም በህዝባችን ህልውና ላይ የጀመረውን የጄኖሳይድ ፕሮጀክት እያጠናከረ ቀጥሏል በማለትም መግለጫውን ጀምሯል። የብልጽግናው መንግስት ህገ መንግስታዊ የትግራይ ግዛቶችን ድርጅቱ ወራሪዎች ሲል በጠራቸው ኃይሎች ተይዘው እንዲቀጥሉ እያደረገ ነው በሚል አንስቶ ይህንንም ትግራይና ህዝቡን በመከፋፈልና በማዳከም ከምድረ ገጽ ለማጥፋት ያለመው ስትራቴጂውን በግልጽ ሁኔታ ያንጸባረቀበት የምርጫ ቦርድ መግለጫውን በማውጣት አረጋግጧል ሲልም ያብራራል። የፌዴሬሽን ምክር ቤት ውሳኔ ተብሎ የወጣው ይህ አዋጅ የሀገሪቱን ህገ መንግስትና የፕሪቶሪያውን ሰላም ስምምነት በግልጽ የጣሰ ነው፣ የትግራይ ህዝብን ህልውናም ወደ ከፍ ያለ አደጋ የሚወስድ መሆኑን እንገልጻለን ሲልም ያስጠነቅቃል። የህወሓቱ መግለጫ ምንም እንኳን የኢትዮጵያ መንግስት ሁሉንም የሰላም አማራጮች ቢዘጋም የትግራይ ህዝብና ህወሓት ግን በሰላም ላይ ያላቸውን መሰረታዊ እምነት እንደጸና ቆይቷልም የሚለው ድርጅቱ ነገር ግን የኢትዮጵያ መንግስት በከባድ ወታደራዊ ከበባም መሰረታዊ ሸቀጦችና እቃዎች ክልከላና ሌሎችም የፕሪቶሪያውን ስምምነት በሙሉ የሚጥሱ ተግባራትን እየፈጸመ ቀጥሏል ሲልም ያነሳል። እነዚህ ሁሉ ቆመው ሰላማዊ የፖለቲካ ውይይት እንዲካሄድ እየተደረገ ባለበት ጊዜ አሁን የወጣው መግለጫ ደግሞ ሌላ የጄኖሳይድ መልክ ያለውም ነው ባይ ነው። ይህ ውሳኔ ተብሎ የወጣው መግለጫ በፕሪቶሪያው ስምምነት መሰረት ወደ ቀያቸው ለመመለስ በጉጉት የሚጠባበቁ ተፈናቃዮች እንዲበተኑ የሚያደርግ በማንነታቸው ምክንያት ለሚፈጸም ጥቃቶች የተጋለጡና ወራሪ ኃይሎች ቁጥጥር ስር የሚኖሩ ዜጎችን ስቃይ የሚያራዝም ግልጽ የጄኖሳይድ አዋጅ ነው ሲልም ያክላል። ከዚህም በላይ በትግራይና በአማራ ህዝቦች መካከል አዲስ ግጭትን ለማቀጣጠል የተዘጋጀ ሴራ መሆኑን ሊታወቅ ይገባል ሲልም ህወሓት በመግለጫው አስፍሯል። እናም የኢትዮጵያ መንግስት ከእንዲህ አይነት የጥፋት ተግባራትና ከተጠናከረ ወታደራዊ ከበባው እንዲቆጠብ በግዛቶቹ ያሉ ኃይሎችን እንዲያስወጣ ተፈናቃዮችና ስደተኞችም ወደ ቀያቸው ደህንነታቸውን ባስጠበቀ መልኩ የመመለስ ግዴታውን እንዲወጣ እናሳስባለንም ይላል። ከዛ ውጭ ግን የትግራይ ሉዓላዊ መሬትና የትግራይ ህዝብ ህልውና የማይታለፉ ቀይ መስመሮች መሆናቸውን እንገልጻለን በማለትም ጠቁሟል። ድርጅቱ ይህንን አስተላልፏል። እንዲህ እንዳለ አቶ ጀዋር መሐመድ ከአዲስ አበባ የወጡ መግለጫዎችን ምንጫቸው አንድ ሴራቸውም የታወቀ ነውም ብለዋል። ከተለያዩ አካላት በኩል የሚወጡ መግለጫዎች ግን አሁንም እንደቀጠሉ ናቸው። በተለይም ትላንት አዲስ አበባ ባሉ የአብይ አማራዎችና ተጋሮዎች በኩል በተቃራኒ ወገን በመሆን የተሰጡ መግለጫዎችም መነጋገሪያ ነበሩ። የአብይ አህመድ ሹም የሆኑት በለጠ ሞላ የፕሪቶሪያውን ስምምነት ያከበረ ውሳኔ ሲሉ ስምረትን ህግ አክብሩ እያሉ በማስጠንቀቅም ጭምር ነበረ። አቶ ጌታቸው ረዳ በራሳቸው ውሳኔውን
የሀገርን ሰላም ከማወክ የዘለለ ፋይዳ የሌለው እንደሆነ አንስተው ተቃውሞውትም ነበረ። እነዚህ በአብነት ተነሱ እንጂ ከተለያዩ አቅጣጫዎች መግለጫዎችም ተላልፈዋል። ጉዳዩን በተመለከተ አስተያየት የሚሰጡት ፖለቲከኛው ጀዋር መሐመድ የምርጫ ቦርድ ከቀናት በፊት የምርጫ ክልሎችን በተመለከተ አውጥቶት የነበረውን መግለጫ አስታውሰው ያን ያስቀድሞ የተላለፈ ውሳኔ አሁን የፌዴሬሽን ምክር ቤት ውሳኔው እንዲሻር ማድረጉንም ጠቅሰው እንዲሁም ከሁለቱ ክልሎች በኩል የወጡ ተለጣፊ ያሏቸውን ፓርቲዎች ያሰራጯቸውን የትናንት መግለጫዎችን ማትተው እነዚህ ጠጠር ያሉ የሚመስሉ መግለጫዎች ምንጫቸው አንድ ዓላማቸውም ግልጽ ነው በማለት ተናግረዋል። ስለሆነም ከግራና ቀኙ ያላችሁ ወገኖች ሰከን ባለ መንፈስና በብልሃት ሴራውን እንደምታከሽፉት ተስፋ እናደርጋለን ሲሉም ገልጸዋል። ፖለቲከኛው የሆነው ሆኖ ከተለያየ አካላት በተለይም ደግሞ ትግራይ ውስጥና አዲስ አበባ ሆነው ስለ ትግራይ እንደሚታገሉ የሚገልጹት ፓርቲዎችና ድርጅቶች በኩል የሚወጡ መግለጫዎች አሁንም እንደቀጠሉ ናቸው። አረና በፕሪቶሪያው ስምምነት የተገኘው አንጻራዊ ሰላምና መረጋጋትን የሚያፈርስና ለከፋ ግጭት የሚዳርግ ጠባጫሪ ውሳኔው ብሎታል። ባይቶና የብልጽግናው መንግስት ትግራይን የማጥፋት እቅድ አካል ነው በማለት የገለጸውን ውሳኔ በሂደት ላይ የነበረውን የሰላም ግንባታውን ወደ ጦርነት የሚያሸጋግር በማለትም ተቃውሞታል። የአማራና የትግራይ ተወላጆች በአዲስ አበባ ቦሌ ኤርፖርት የሚያደርጉት ጉዞ ጥብቅ ቁጥጥር እንዲደረግበት መታዘዙ ተሰምቷል። ቁጥጥሩ የዕድሜ ገደብንም ጭምር ተቀምጦለታልም ተብሏል። የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላ ሰዎች ብሔራዊ ማንነታቸው ተለይቶ ከሀገር እንዳይወጡ ወይም ደግሞ ኤርፖርት ተይዘው እንዲታሰሩ መመሪያ ሲተላለፍና ሲተገበር መቆየቱን የተባበሩት መንግስታትን ጨምሮ የተለያዩ ተቋማት በተለያዩ ጊዜያት ያወጧቸው መግለጫዎች ያረጋገጡት ጉዳይ ነው። እነዚህ ክልከላዎች ያገዛዙን ተቺዎችና ተቃዋሚዎች፣ ታዋቂ ባለሀብቶች፣ ጳጳሳት፣ ጋዜጠኞች፣ የሲቪል መብት ተከራካሪዎችና መሰል ለብልጽግናው መንግስት ያልተንበረከኩ የተባሉ የህብረተሰብ ክፍሎችን ብቻ ሳይሆን ለአገዛዙ የተገዙ ባለስልጣናትን ሳይቀር ከሀገር እንዳይወጡ እየተከላከሉ እንደሆነም የአፋር ክልል ርዕሰ መስተዳደርን ጭምር ዋቢ አድርገን መዘገባችንም ይታወሳል። በኢትዮጵያ ታሪክ ውስጥ ተደርጎ በማይታወቅ ሁኔታ የትግራይ ተወላጆች በቦሌ ኤርፖርት በኩል ከሀገር እንዳይወጡና እንዳይገቡ የሀገር ውስጥ እንቅስቃሴም እንዳያደርጉ መከለከለበት አንድ ወቅትም ዓለም አቀፍ ተቋማትና የጸጥታው ምክር ቤት ጭምር ዘርን የለየ ጥቃት ወይንም ደግሞ ኤትኒክ ፕሮፋይሊንግ የተፈጸመ ነው በማለት ሪፖርቶቻቸውን ማውጣታቸውም አይዘነጋም። ህዝብን እንደ ህዝብ በመወንጀል የሚታወቀው የብልጽግናው መንግስት አሁን ደግሞ የትግራይና የአማራ ተወላጆችን ከኤርፖርት ሲወጡ ጥብቅ ቁጥጥር እንዲደረግባቸው መመሪያ ያስተላልፈዋልም ተብሏል። የጣቢያችን የደህንነት ምንጮች እንዳሉት ከሆነም በቦሌ ኤርፖርት በኩል ወደ ውጭ ለመጓዝ የሚሄዱ የአማራና የትግራይ ተወላጆች ጥብቅ ምርመራ፣ ክልከላና ቁጥጥር እንዲደረግባቸው የተወሰነው በዋናነት ካለፈው አርብ ከሰዓት በኋላ ጀምሮ ነው። ይህንን መመሪያ ያስተላለፈው የጠቅላይ ሚኒስትሩ ቢሮ ነው የሚለው አንድ ምንጭ፣ አስፈጻሚው ደግሞ የደህንነት መስሪያ ቤቱና የፌዴራል ፖሊስ ናቸውም ብለዋል። ይሁን እንጂ ቁጥጥሩ የዕድሜ ገደብም ተቀምጦለታል የሚለው ይኸው የደህንነት ምንጭ ከ30 ዓመት በታች የሆነ ወጣት ከአማራም ይሁን ከትግራይ ክልል የተወለደ ከሆነ ከሀገር ለመውጣት ቦሌ ኤርፖርት ሲገኝ እጅግ ጥብቅ የተባለ ምርመራና ቁጥጥር እንዲደረግበት መመሪያ የተላለፈበትም ነው ተብሏል። ወደ የትኛውም ሀገር ለመሄድ የሚነሱ የአማራና የትግራይ ተወላጆችም የመጓጓዝና የመንቀሳቀስ መብታቸው እንዲገደብ የተደረገው ያለ ፍርድ ቤት ትዕዛዝ ነው የሚሉ ሌሎች ምንጮች ደግሞ የተከለከሉ ሰዎች ወደ ኢሚግሬሽን ሂዱ የሚል ምላሽ እንደሚሰጣቸውም ገልጸውልናል። እነዚህ ወገኖች ኢሚግሬሽን ሂዱ ከተባሉ በኋላ ግን እዛም ሄደው ፍትህ አይሰጣቸውም፣ እንዳትወጡ ታግዳችኋል ከማለት ውጪ ለምንና እንዴት የሚል ጥያቄ ማንሳት እንደማይችሉ ይነገራቸዋል ሲሉ አክለዋል። ከህገ መንግስቱ ጋር በተጣረሰ መልኩ የኢሚግሬሽን ያለ ፍርድ ቤት ትዕዛዝ የጉዞ ክልከላዎችና እገዳዎችን ለጠቅላይ ሚኒስትሩ አሳውቆ ማድረግ እንዲችል የሚገልጽ ህግ መውጣቱን ያስታውሱት ምንጩ አሁን አስፈጻሚ ሆኖ የተከሰተው የኢሚግሬሽንና ዜግነት አገልግሎት ቢሮ ቢሆንም መመሪያው የተላለፈው ግን ከጠቅላይ ሚኒስትር ቢሮ ነውም ብለዋል። ሰውን በዘሩና በቋንቋው እየለዩ በፈረቃና በጅምላ ጦርነት የሚከፍቱበት ብልጽግናዎች የሀገር ውስጥ ጉዞዎችና ዓለም አቀፍ በረራዎችን እንዲህ ባለ መልኩ እርምጃ እንደሚወስዱ ከዓመታት በፊትም ተናግረዋል። በተለይም ጠቅላይ ሚኒስትሩ እሳቸውን በተላላኪነት ሰራሁበት የሚሉት የኢህአዴግ ያደረገው ነው በማለት በተደጋጋሚ ሰዎች በፖለቲካዊ አመለካከታቸው ከሀገር እንዳይወጡ እገዳ እንደነበረባቸውን በማብራራት እግረ መንገዳቸውን የራሳቸውን እቅድ ሲጠቁሙም ነበረ። እሳቸው ግን በፖለቲካ አመለካከት ብቻ ሳይሆን ከአንድ የሆነ አካባቢ መወለድም ወንጀል አድርገው የሚንቀሳቀሱና የሚወስኑ በመሆናቸው በአማራና ትግራይ ተወላጆች ላይ የመንቀሳቀስ መብት ላይ ጥብቅ ቁጥጥር እንዲደረጉ ለደህንነት ሰዎች አዘዋልም ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ